ሄሎ ጋይስ እንዴት ናችሁ? ሁሉ ሰላም ያለው እግዚአብሔር ይመስገን። ዛሬ አንዳንድ ነገር እናወራለን ማለት ነው ስለ ኮንሶ አፕሊኬሽን። ኮንሶ አፕሊኬሽን የቴሌግራም ፊቸር ቴሌግራም ልክ እንደ ቴሌግራም ፕላስ ፕሮግራም ምናምን ብሌን ምንጠራ ቴሌግራም ፕላስ ኤክስ ፕላስ ምናምን የሚባለው እንደ ቴሌግራም ፊቸሮች ራሱን የቻለ ቴሌግራም ነው። ይሄ ቴሌግራም ከሌሎቹ ለየት የሚያደርገው ዌብ ስሪ ቴሌግራም ነው እና የተለያየ ነገሮችን ማለት ከዌብ ስሪ ጋር ተገናኘ ኢንቴግሬትድ የሆነ ቴሌግራም ነው። ስለዚህ ከሌላ ቴሌግራም በጣም የተሻለ ነው ማለት ነው። ስፔሻሊ አሁን እዚህ ጋር ኮንሶ ቴሌግራም ላይ የሚታዩት ነገር ምንድን ነው? አሁን ኮይን ሁብ የሚለውን የኮይኖች ቶፒ 100 የሚለውም እዚህ ጋር የነሱ ቱ ዴ ዋጋን ያመጣልኛል። እዚህ ጋር ታያላችሁ። ኦንቼን የሚለውን ደግሞ እዚህ ጋር ብዙ ኮይኖችን ማየት ትችላላችሁ። ከክሪፕቶ ጋር ኢንቴግሬትድ ቶታሊ የሆነ ነው እና እዚህ ጋር ነው የሚታዩት። ሌላ ነገር ውስጥ ማግባት ከፈለጋችሁ ይህ ቻናል የሚለውን ቻናል የተለያየ ቻናል ዌብ ስሪ ቤዝድ የሆኑ ቻናሎች ሊሆን ይችላል። እናንተ ፎሎ ያደረጋችሁ ቻናል ሊሆን ይችላል። በእንደዚህ አይነት ማለት ቻናሎቹን በጣም ምን ማድረግ ትችላላችሁ? የተለያየ ኢንፎርሜሽን ልታገኙ ትችላላችሁ ማለት ነው። ስለዚህ በጣም ቤስት አፕሊኬሽን ነው። ሁለተኛ ነገር ላይ የምታዩት ደግሞ እዚህ ቻት ጋር ስትገቡ የተለያየ ነገር ለእናንተ ከሰው ጋር ያላችሁን ሪሌሽንሺፕ ወይስ ቻት የምትፈልጉ እዚህ ጋር ታገኛላችሁ። ይህ አፕሊኬሽን የተለያየ ነገር ከፍታችሁ የሆነች ነገር ስክሮል ልክ እንዳደረጋችሁ እኔ ነገር ካያችሁ መቁጠር ይጀምራል ማለት ነው። የሆነ ፖይንት መቁጠር ይጀምራል። በጣም ቤስት አፕሊኬሽን ነው። ተጠቀሙ። ሁላችሁም ብትጠቀሙ ይጠቅማችኋል አፕሊኬሽኑ። ሆም ውስጥ ገብታችሁ የእናንተን ሆም ለማየት ከፈለጋችሁ ደግሞ የስክሪን ላይ እንደሚታዩት እቺ ሪፌር የሚለውን ሪፌር ታደርጉና እቺ ሪፌር የሚለውን ኮፒ ታደርጉና የኔ ኮድ ለምሳሌ አሁን ጂጂ ካፒታል ማለት ነው ጂጂ ደብሊው 721 ነው። ይሄ የኔ ሪፌራል ኮድ ነው። የእናንተም እንደዚህ ነው። ይሄ ሲፒ ኮንሶ 1.27 ኬ የሚለው ሰውን ሪፌር አድርጌ ማለት እና እኔም እየተጠቀምኩ እየተቆጠረልኝ ያለው ነው እና ወደፊት በጣም ይሄ ነገር ይጠቅማቸዋል። ቶሎ ያኛ ሌሎቹን ቴሌግራም ተውና ቴሌግራም አብዛኛው የምትጠቀሙ ልጆች ይህን ቴሌግራም ተጠቀሙ። ቻናል ያላቸውም ደግሞ እነዚህን አፕሊኬሽን ቡት እንዴት ከቻናላችሁ ጋር ኮኔክት ማድረግ እንዴት እንደምትችሉ አሳያችኋለሁ ማለት ነው። መልካም